ተሸክሞ መምጣት አይቻልም? ከትግሬው ንጉስ ጀምሮ ጎጃምን 2 ጊዜ ጨፍጭፎን የኛ እናቶች እስካሁን ጥቁር ሻሽ ነው የሚያረጉ የነበረው። እህቶቻችን የኔውን እህቶቻችን ጥቁር ነው ሻሽ ነው የሚያረጉ። አያሳድጉም። ሞጣ ቀራኒዮ ምን ነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ ብሎ የተዘመረው እኮ አፄ ዮሐንስ የተባለ የትግሬ መሪ አንበጣ ትግሬን ከቦ መጥቶ ጎጃምን 2 ጊዜ ስላጠፋው ነው። ተክለ ሃይማኖት 2 ጊዜ ተማርኳል ተራራ ላይ ይወጣ። ሶስተኛ ደግሞ በምልክ አንድ ጊዜ ተማርኳል። ምርኮኛ ንጉስ ሊሆን አይችልም። የታሰረ ሰው ተማርኮ የፋኖ መሪ ሊሆን አይችልም። ጎጃም ዋጠው። ስለዚህ አሁን እኛ ትግሬን አንሸከምም ነው፣ ኤርትራ አንሸከምም። የአዶናይ ጉዳይ ወደ አሜሪካ የመጣበት ምክንያትም ይሄው ነው። የጽምዶና የሰሜነኛ ስራ ነው። እያታለለ ከንፈራችን ማር እየቀባ አሰልጥነው ትግሬዎች ያመጡት ነው። ዲያስፖራ አማራ ደቡብ ጎንደር ላይ ደብረ ታቦር ጭፍጨፋን በገምድረን ጭፍጨፋ አማራን እንዳይነቃባቸው ነው። በ28 አህያ ጦር መሳሪያ ይዘው መጣው ጎንደርና ውድመውታል። እነዚህ ተላላኪ የህዋት ቅጥረኛ ቂጣቸውን ህዋት የሚነፋቸው የፋኖ መሪዎች ናቸው። እናጋልጣለን፣ እንተኩሳለን፣ እንታጠቃለን፣ እናሸንፋለን። የትግሬ ቅጥረኛ፣ የወያኔ ቅጥረኛ፣ የኦነግ የአብይ ቅጥረኛ አማራ ሊሸውዱ አይችልም። አማራ ከክልል ውስጥ ወያኔ ትግርኛ ተናጋሪን ጠቅልሎ በማስወጣት ከነሱ ጋር እንሰራለን የሚል ድልድዮችን የፋኖ መሪና አንዳንድ ሰዎችን እጃቸውን በመቁረጥ እግራቸውን ትግሬን ማስቆም ይቻላል። ራስ በራሱ እያዋጉት ያለ አማራ እነሱ ናቸው። አድማ በታኝ ይገላል፣ ቀለል ቀንበር ይገላል። ሰደላ 27 የብልጽግና የተማሩ ወጣቶችን ገሏል። ይሃያ ሌባ ፋኖ አይደሉም እነዚህ። የነዘመዛ ሐሳብ ተሸካሚዎች ናቸው። ምስራቅ ጎጃም ለማጥቃት ነው። ምዕራብ ጎጃም ላይ ያደፈጡ ከነጋዴዎች ጀምሮ ምስራቅ ጎጃም ጨፍጭፈዋል። ይሄ በግልጽ መጋለጥ አለበት። ወንድሞቼ ናቸው የተገደሉ። ሁሉም 2 ዲግሪ ያላቸው 27 ሰው ነው በአንድ ጊዜ የተገደለው በመሐይም ያህያ ሌባ ፋኖ አይደለም። ይሄ የትግሬ ተሸካሚ ታጣቂ ብልጽግና ቢሆን እንኳን ብልጽግና ህዋት መሆን ይችላል። እሱን አታሎ አምጥቶ አሳምኖ ታጋይ ማድረግ እንጂ አማራን ለአማራ እየገደለው መቀጠል የለበትም ብያለሁ። አድማ በታይ ፋኖ መግደል የለበትም። ፋኖ አድማ በታኝን ለምን የቀድሞ ልዩ ኃይል ይገለዋል? መግደል የለበትም። ልክ እንደ ኦነግና ኦህዴድ አብይ እንደሰራው ከአብይ ላይ ስልጣን ለመንጠቅ ሁለቱን አንድ ላይ ማታ ማታ ጣላ እያጠጡ ጠመንጃ እያረማመዱ በጎማ እያጎራረሱ መሪዎችን ውስጥ ለውስጥ እያገናኙ ትግሬዎችን አስወጥቶ እዚያው አግዶ ወደ ብልጽግና ሄዶ አብይን መምታት ሲያስፈልግ እንጂ 50 ዓመት የማይደርቅ ደም ወንድምክን ፋኖ እየገደልክ ፋኖ ወንድምክን ቀበሌ ቀመንበር ታጣቂ እየገደልክ አትቀጥልም። ሁለቱም እየተጠቀሙብን እና አብይም ፋኖ ወደ አዲስ አበባ እንዳይገባ በድሮን እያስፈራሩ ያስጨፈጭፋሉ። የራሳቸው ፋኖ ፈጥረዋል። እንደነ ፍቅሩ ያለውም ገብቶ ይወጣል። እንደነ ማስረሻ ያለው ገብቶ ይወጣል። ታጋዮች አይደሉም ብያቸዋል። የሚያመካኝታውን ከትግሬ ራን ሰላም ነው ያ ነው። እኔን ሰምተዋል። ሐቁ ግን መጀመሪያ የተላኩ ሰዎች ናቸው። እያንዳንዱ ከእስክንድር ነጋ ጀምሮ የአማራ ትግል ለመስፈር የገባል። እስክንድር የተላከው በትግሬዎች ነው። ሚስቱ ትግሬ ናት። የማዕከላዊ ኮሚቴ አባል ነች። መስከረም አበራ ኦሮሞ ነች። አልታሰረችም። የታሰረው ክርስቲያን ታደለ ብቻ ነው። ምናልባት ነገም ክርስቲያንን ሳልሳዊ ባዴን አድርገው ሊጠቀሙብን ያመጡታል። መጠንቀቅ አለብን። ክርስቲያን ግን ታስሯል። እነ ደሳለኝ ተቃውሟል። እኛ በባዴን ስር ሁነን አብንን ያቋቋምነው የአብይን መንግስት ልናስቀጥል ሳይሆን አማራን ነፃ ለዋጣ ነው ብለዋል። ደሳለኝንና ሊቀመንበሩን ማን ነው የሚሉትን ሌባ ተናግሯል። እነሱ ሄደው ለአብይ ሹክ ካሉ በደመቀ መኮንን በኩል በመቅርታ በተመስገን በኩል ተናገሩ። ታሰረ። አሁን ክርስቲያን ትክክለኛ የአማራ ታጋይ ነው። እሱ ዘመነ መደገፍ አለመደገፍ ሌላ ጉዳይ ነው። የሰፈሩ ልጅ ስለሆነ ግን እንደ ፖለቲከኛ እንዳንድ አማራ ክርስቲያን ታስሯል። ታሟልም ተሰቃይቷል። አቀቋቁሮታል። ምክንያቱም ገና 40 ዓመት ያልሞላው ጀግና በፊት ብዙ ነገር ችግር እየፈጠረ ነበር። ከአብይ ጋር እያስመሰለ ምናምን ስመተው አቁሟል። በትክክለኛ ሲቃወም አስረውታል። ታዲያ ስታቱ እየተሰቃዩ በ95 ዓመታቸው አብይ ፈሪኮ ሳናጣራ እናስርም አለ። ለምን ሳታጣራ ታስራለህ ተብሎ ስለ አዶናይ አልተጠየቀም። አዶናይ አልታሰረም። የተፈቱት በሙሉ አልታሰሩም። ጆን ዳንኤል ትግሬዎች ናቸው። ኮሎኔልና ጀነራል ናቸው ቤተሰቦቻቸው።
ተጋዳላይ ናቸው። ተጋዳላይ ደግሞ ማለት ምን ማለት ነው? አማራን ጨፍጭፎ የመጣ ትግሬ ማለት ነው። እኔ መሀይም በጣም ሲከተለኝ ይጨንቀኛል። የአርሚ 31 ወያኔ ትግሬዎች እነ ተክላይ መሪዎች ናቸው። ያፍናሉ፣ ይገላሉ። ወሎዬን